ዳዊት ጸሎቱ ወደ ቅዱሳን አባቶች አይደለም፣ ወደ አብርሃም፣ ወደ ይስሐቅ፣ ወደ ያዕቆብ አይደለም። በኢየሱስ ስም ላመኑ በሙሉ ኃጢአታቸው አንድ ሳይ ሙሉ በሙሉ ይቅር ተብሎላል። እንደምን አደራችሁ? እግዚአብሔር ስም የተባረከ ይሁን። እግዚአብሔርን ዛሬ ተሰብስበን እንድናመልክ ቃሉ እንድናነብ በፊቱ እንድናመሰግን እንድንጸልይ እንድንሰጠን የዘላለም አባታችን ይባረክ። ከእግዚአብሔር ቃል ዛሬ እንማራለን። ከእግዚአብሔር ቃል ለመማር ማድረግ ያለብን ነገር አንድ ነገር ነው፣ ልባችንን ማዘጋጀት። ሁለተኛ ደግሞ ቃሉን መክፈት። ሌላ ምንም ትርጉም የለውም። ዛሬ የምንማረው ከመዝሙር ምዕራፍ 25 ነው። ለእግዚአብሔር ቃል ክብር ጉባኤው ቆሞ አብረን እንድናነብ እጠይቃለሁ። መዝሙር ምዕራፍ 25 እኔ የማነበው በአዲሱ መደበኛ ትርጉም ነው። እግዚአብሔር ሆይ ነፍሴን ወደ አንተ አነሳለሁ። አምላክ ሆይ በአንተ እታመናለሁ። እባክህ አታሳፍረኝ፣ ጠላቶቼ የማይዘባበሉብኝ። አንተን ተስፋ የሚያደርጉ ከንቱ ያፍሩ፣ ነገር ግን እንዲያው ያለ ምክንያት ተንኮለኛ የሆኑ ያፍራሉ። እግዚአብሔር ሆይ አካሄድህን እንዳውቅ አድርገኝ፣ መንገድህንም አስተምረኝ። አንተ አዳኜ አምላኬ ነህና በእውነት ምራኝ አስተምረኝም። ቀኑን ሙሉ አንተን ተስፋ አድርጌያለሁ። እግዚአብሔር ሆይ ምሕረትን እና ፍቅርን አስብ፣ እነዚህ ከጥንት የነበሩ ናቸውና። የልጅነቴን ኃጢአት መተላለፌን አታስብብኝ። እግዚአብሔር ሆይ እንደ ቸርነት ብዛት እንደ ምሕረት መጠን አስበኝ። እግዚአብሔር መልካምና ቅን ነው፣ ስለዚህ ኃጢአተኞችን በመንገድ ይመራቸዋል። ዝቅ ያሉትን በፍትህ ይመራቸዋል፣ ለትሑታንም መንገድን ያስተምራቸዋል። ኪዳኑን ስርዓቱን ለሚጠብቁ የእግዚአብሔር መንገድ ሁሉ ቸርነትና እውነት ናቸው። እግዚአብሔር ሆይ ኃጢአቴ ታላቅ ነውና ስለ ስምህ ይቅር በልልኝ። እግዚአብሔርን የሚፈራ ሰው ማን ነው? በተመረጠለት መንገድ ያስተምረዋል። ዘመኑን በተድላ ደስታ ያሳልፋል፣ ዘሩ ምድርን ይወርሳል። እግዚአብሔር ምስጢሩን ከሚፈሩት ወዳጆቹ አይሰውርም፣ ኪዳኑን ይገልጥላቸዋል። ዓይኖቼ ሁልጊዜ ወደ እግዚአብሔር ናቸው፣ እግሮቼን ከወጥመድ የሚያላቃቸው እርሱ ነውና። እኔ ብቸኛና የተጨነቁ እንደመሆኔ ወደ እኔ ተመለስ፣ ምሕረትም አድርግልኝ። የልቤ መከራ በዝቷል፣ ከጭንቀቴ ገላግለኝ። ጭንቀቴና መከራዬን ተመልከት፣ ኃጢአቴን ሁሉ ይቅር በለኝ። ጠላቶቼ እንዴት እንደበዙ ተመልከት፣ እንዴት አምርረው እንደሚጠሉኝ። ነፍሴን ጠብቃት ታድገኝም፣ መጠጊያዬ ነህና አታሳፍረኝ። አንተን ተስፋ አድርጌያለሁና ታማኝነትና ቅንነት ይጠብቁኝ። አምላክ ሆይ እስራኤልን ከመከራ ሁሉ አድነው። እግዚአብሔር ስም ይባረክ። እንጸልይ። ቅዱስ አባታችን ሆይ እናመሰግናለን፣ ቃልህን እንድንማር ያው የሆነውን ይህን መንገድ ስለሰጠህን እናመሰግናለን። እግዚአብሔር ሆይ ቃልህን አስተምረን። ዛሬ ድምፅህን ሊሰሙ የተሰበሰቡ እግዚአብሔር ሆይ በጎችህን ድምፅህን አሰማቸው። በውጭ ያሉ በጎችህን በድምፅህ ጥራቸው። እናመሰግናለን በኢየሱስ ስም። በተቻለን መጠን የእግዚአብሔርን ቃል እያገላበጥን ለጥቂት ደቂቃ ለማየት ለማጥናት እንሞክራለን። የመዝሙር ምዕራፍ 25ን ዛሬ የምናየው ሞሮፍ ከ1 እስከ 11 ያለውን ነው። ሌላ ጊዜ ወይም በራሳችሁ የቀረውን ክፍል መቀጠል ትችላላችሁ፣ ሰዓት ስለማይበቃ። ይህንን ክፍል በአንድ ርዕስ እናያለን። የትሁት ሰው ጸሎት በሚል ርዕስ። የትሁት ሰው ጸሎት በሚል ርዕስ። የመዝሙር መጽሐፍ በብሉይ ኪዳን ውስጥ ከምናገኛቸው 39 መጽሐፍት አንዱ ነው። በእግዚአብሔር መንፈስ ከተጻፉ የእግዚአብሔር መንፈስ ካለባቸው መጽሐፍት ውስጥ አንዱ ነው። በታሪክም በቀኑና ከተካተቱ ውስጥ ማለት ነው። በመጽሐፍ ቅዱስ ውስጥ ያሉ መጽሐፍት በተለያየ መንገድ ይከፈላሉ። ይሄ የግጥም ዘይቤ ተብለው በግጥም ዘይቤ የተጻፉ ተብለው ከሚመደቡት መጽሐፍት አንዱና ትልቁ ነው።
በመዝሙር መጽሐፍ ላይ ያሉ መዝሙሮች በሙሉ የዳዊት ባይሆኑም አብዛኛውን ዳዊት እንደጻፋቸው የመጽሐፍ ቅዱስ ሊቃውንት ያስረዳሉ። እነዚህ መዝሙሮች በብሉይ ኪዳን የነበረው ብቻ ተደርገው እንዳይወሰዱ አሁንም ወደ አዲስ ኪዳን ተሻግረው በብሉይ ኪዳን ቤተ መቅደስ ውስጥ የሚዘመሩ ሰዎች በቤተሰብ የሚዘምሯቸው፣ በግል የሚዘምሯቸው፣ አሁን ደግሞ በአዲስ ኪዳን ቤተክርስቲያን ቤተሰብ ውስጥ እንዲሁም እኛ ራሳችን አሁን እንዳደረግነው የምንዘምራቸው፣ የምንጸልያቸው፣ የምናነባቸው ሆነው እንጠቀማቸዋለን፣ ተላልፈውልናል። የብሉይ ኪዳን መጽሐፍት ብዙ ጊዜ በአዲስ ኪዳን ውስጥ ከአዲስ ኪዳን ጋር አንድ ላይ አድርገን የእግዚአብሔር ቃል ናቸው፣ የእግዚአብሔር መንፈስ አለባቸው ብለን እንድንወስድ ከሚቀመጡት አንዱ ክራይቴሪያ ጌታ ኢየሱስ ተጠቅሟቸዋል ወይ ጠቅሷቸዋል ወይ፣ እናም ደግሞ የጌታ ኢየሱስ ሐዋርያት የሆኑት ሐዋርያት መጽሐፍትን ሲጽፉ ተጠቅሟቸዋል ወይ የሚሉት ናቸው። በዚህ ክራይቴሪያ መሰረት የመዝሙር መጽሐፍን በተደጋጋሚ ከተጠቀሙት መጽሐፍት ውስጥ አንዱ ነው። ጌታ ኢየሱስም ጠቅሶታል፣ ሐዋርያቱም መጽሐፍትን ሲጽፉ ተጠቅመዋቸዋል። ስለዚህ ነው እንደ እግዚአብሔር መንፈስ እንዳለባቸው አድርገን ወስደን ዛሬ የምናነባቸው። የእግዚአብሔርን የአምላካችን ቃል ከመዘመር፣ ሐሳቡን በቅኔ ከማወጅ፣ ታላቅነቱን በዜማ ከመናገር፣ ክርስቲያን ወንድሞች እህቶችን በሕያው ቃል ከማጽናናት፣ በተዋቡ ቃላት ራስን ዝቅ አድርጎ ኃጢአት ተናዞ ከመነሳት፣ ተፈውሶ ከመነሳት የሚበልጥ ምን አለ? የዳዊት መጽሐፍ ይሄ ነው። የመዝሙረ ዳዊት መጽሐፍ ይሄ ነው። ክርስቲያን ሁሉ ምዕመኑ ሁሉ የዳዊትን መዝሙሮች እንዲያነብ፣ እንዲጸልይ፣ እንዲዘምር፣ እንዲያሰላስል አበረታታለሁ። ምክንያቱም በቆላሴስ ምዕራፍ 3:16 ላይ እንደዚህ ይላል፣ የክርስቶስ ቃል በሙላት ይኖርባችሁ፣ እርስ በርሳችሁ በመዝሙር እና በማህሌት በመንፈሳዊ ቅኔም በማመስገን በልባችሁ ለእግዚአብሔር ዘምሩ ይላል። በምን? በመዝሙር፣ በማህሌት፣ በመንፈሳዊ ቅኔ። ይህንን ለማድረግ ከፈለጋችሁ መጽሐፍ ቅዱስ ላይ ዘ ቤስት ወሳኝ ቦታ የመዝሙረ ዳዊት ዛሬ ከዚህ የብሉይና የአዲስ ኪዳንን የእግዚአብሔር ሕዝብ ከሚያስተሳስር እንደ ድልድይ ከሚያገናኝ መጽሐፍ 25ኛ ምዕራፉን እናያለን። ይሄ ክፍል ምዕራፍ 25 የዳዊት መዝሙር ነው። ሲጀምርም ድረሱ እንደምታዩት ከቻላችሁ ዝቅ እያላችሁ መጽሐፍ ቅዱሳችሁን ማየት ትችላላችሁ። የዳዊት መዝሙር ይለዋል። የዳዊት መዝሙር ነው። የአንድ የትሁት እግዚአብሔርን ለእርዳታ የሚፈልግ ሰው መዝሙር፣ የጸሎት መዝሙር። ዳዊት በምን አይነት ሁኔታ ውስጥ እንዳለ የተጻፈ ነገር የለም። አንዳንድ የዳዊት መዝሙሮች ላይ ሁኔታውን ይገልጽልናል። ለምሳሌ ከቤርሳቤ ጋር ኃጢአትን በሰራ ጊዜ መዝሙር ምዕራፍ 51ን እንደጻፈ መጽሐፍ ቅዱስ ያስቀምጥልናል። እዚህ ጋር ግን በምን አይነት ሁኔታ ውስጥ እንዳለ የተቀመጠ ምንም ነገር የለም። ነገር ግን የዳዊት መዝሙር ይለዋል። ምናልባት ስለ ኃጢአት ስለ ጠላቶቹ ያወራል። በተደጋጋሚ ጠላቶቼ ይላል። ነገር ግን ለዚህ ትሁትና በጭንቀት ስላለ ሰው ትልቁ ፈተናው ምን እንደሆነ ታውቃላችሁ? ኃጢአቴ ታላቅ ነው። ኃጢአቱ ያስጨነቀው ሰው ይመስላል። የተጻፈበት መንገድ ይህ መጽሐፍ ይሄ ምዕራፍ ለየት ያደርገዋል። ምን ይሉታል? በእንግሊዝኛ አክሮስቲክ ይሉታል። ይህ ደግሞ ምንድነው? በአረማይክ ቋንቋ ይሄ መጽሐፍ በተጻፈበት በዛ ቋንቋ እነዚህ የምታያቸው 22 ቁጥሮች 22ቱ አረፍተ ነገሮች ሲጀምሩ በቋንቋው ፊደላት ነው የጀመሩት። ምን ማለት ነው? ለምሳሌ በአማርኛ ከሀ እስከ ፐ እንላለን፣ በእንግሊዝኛ ኤ ቱ ዜድ እንላለን ፊደላቱ እና ኤ ቱ ዜድ በሚለው መሰረት እያንዳንዱ የመጀመሪያ አረፍተ ነገር የጀመረው በተለያየ ፊደል ነው። ግልጽ ነው። በተለያየ ፊደል ነው፣ በእነሱ በራሳቸው ቋንቋ ማለት ነው። 22 ፊደላት የተለያየ 22 ፊደላትን እንደተጠቀመ ይህ መጽሐፍ ይህ ምዕራፍ ሊቃውንት ያስቀምጣሉ። በዚህ መንገድ የተጻፉ ሌሎች ምዕራፎች አሉ። ምዕራፍ 9፣ ምዕራፍ 10፣ ምዕራፍ 34፣ 37፣ 111፣ 112፣ 119 እና 145 የተለያየ ፊደላት ናቸው የሚጀምሩት። ይህንን መንገድ ለምንድን ነው ይህ ጸሐፊ የሚጠቀመው? ወይም ደግሞ በዛ ዘመን የነበሩ የአይሁድ ጸሐፊዎች ለምንድን ነው ይህን መንገድ የሚጠቀሙት ተብሎ ሲቀመጥ የሚነሱት ማብራሪያዎች የመጀመሪያው ለመዝሙሩ የተለየ ውበትና ስርዓትን ለመጨመር ነው። ሁለተኛው ደግሞ ጸሐፊው ወይም ዘማሪው ማስተላለፍ የፈለገውን ሐሳብ
ሙሉ በሙሉ ማስተላለፍ ስለሚፈልገው ምንም ነገር ሚስ እንዳያደርግ ምንም ነገር እንዳይረሳ ከኤ እስከ ዜድ አስተላልፍ ያለው እንዲል እንደዛው ሙሉ ለሙሉ ማስተላለፍ ስለሚፈልግ ነው። ሶስተኛውና ለኛም የሚጠቅመን ደግሞ መዝሙሩን ለመማር ለማስታወስ እናም ደግሞ ለመሸምደድ ነው። የእግዚአብሔርን ቃል ለማስታወስና ለመሸምደድ የተለያዩ መንገዶችን መጠቀም ችግር የለውም፣ ብቻ እናስታውሰው እንጂ። እርዳታ የሚፈልግ ሰው የትሑት ሰው ጸሎት እንዴት ነው? ሀ ብሎ ጀምሮ ፐ ብሎ የሚያልቀው እንዴት ነው? ትሑት ሆኜ መጸለይ የምፈልገው እኔ እንዴት ነው ትሑት ሆኜ መጸለይ የምችለው ብላችሁ የምጠይቁ ካላችሁ ትክክለኛው ምዕራፍ ላይ እንገኛለን። ስለዚህ ምዕራፍ በእንግሊዝ የነበረ የ20ኛው ክፍለ ዘመን አንድ ሰባኪ ቻርልስ ስፐርጅን ይባላል፣ የሰባኪ ያለው ይባላል። እንደዚህ ይላል። ስለዚህ ምዕራፍ ስናስብ ዳዊት በዚህ መዝሙር ላይ የተሳለው እንደ ታማኝ አነስ እንዳለ ሰው ነው። ቅዱስ እምነቱ፣ ብዙ ግጭቶቹ፣ ታላላቅ ኃጢአቶቹ፣ መራራ ንስሐው እና ትልቅ መከራዎቹ ሁሉ በዚህ ውስጥ ተካተዋል። ስለዚህ እንደ እግዚአብሔር ልብ የተባለውን ያንን ሰው ስዕል የምናይበት ምዕራፍ ነው። ዳዊት እንደማን ልብ ነበረ? እንደ እግዚአብሔር ልብ ነበረ። ውስጡን፣ ማንነቱን ከላይ ሲታይ ዳዊት ምናልባት ለሴቶች የሚያምር ውበታም፣ ለሌሎች ደግሞ ለዜጎቹ ንጉሥ ሊሆን ይችላል። ነገር ግን እንደ እግዚአብሔር የተባለው ያ ሰው ልቡ ምን አይነት ነው? እዚህ ምዕራፍ ላይ እናገኘዋለን። የዚህ የጸሎት ክፍል አውትላይኑን ስናይ ምዕራፍ 25 ከቁጥር 1 እስከ 7 የመጀመሪያውን ጸሎት ይጸልያል። ጸሎቱን በእግዚአብሔር ፊት ያቀርባል። ሁለተኛው ከቁጥር 8 እስከ 10 ያለው ደግሞ የሚያሰላስለውን እውነት የሚያስታውሰውን እውነት ለራሱ መልሶ ይነግራል። በኋላ ደግሞ ህዝቡ ሲያነብ ይሄንን ይማራል ማለት ነው። ሶስተኛው ክፍል ቁጥር 11 ላይ ያለው ነው። መልሶ ሌላ ጸሎት ያቀርባል። መልሶ የጸሎት ክፍል አለው። አራተኛው ደግሞ ከቁጥር 12 እስከ 14 ያለው የሚያሰላስለው ሌላ እውነት ደግሞ ይናገራል። የመጨረሻው ጸሎት ደግሞ ከምዕራፍ 25 ከቁጥር 15 እስከ 22 ያለው ሶስት ጸሎቶች፣ ሁለት የሚያሰላስላቸው እውነቶች ለአምስት ከፈል ነው ማለት ነው። ቁጥር 1 እስከ 7፣ ከ8 እስከ 10፣ ቁጥር 11 ከ12 እስከ 14 እና ከ15 እስከ 22 በተቻላችሁ መጠን እያነበብን ለመሄድ እንሞክራለን። ከነዚህ በአምስት ከተከፈሉት ውስጥ ሶስቱን ብቻ ነው የምናየው፣ እስከ ቁጥር 11 ያሉትን ሁለቱን ጸሎቶች እና የሚያሰላስለውን እውነቶች እናያለን። የመጀመሪያው ጸሎት ብየዋለሁ እኔ ከቁጥር 1 እስከ 7 ያለው የመጀመሪያው ጸሎት። ቁጥር 1 ዳዊት ሲጀምር ምን ብሎ ይጀምራል? መጀመሪያው ቃል ምን ይላል? ማን ይላል? እግዚአብሔር ሆይ ይላል። እግዚአብሔር ሆይ ብሎ ይጀምራል። ነፍሴን ወደ አንተ አነሳለሁ ይላል። እግዚአብሔር ሆይ። ዳዊት ጸሎቱን ሲጀምር ወደ ማን እየጸለየ እንደሆነ ያውቃል። ወደ ማን ነው? ወደ እግዚአብሔር ነው። ተመልከቱ ምን ያህል ጊዜ እንደሚደጋግመው። ቁጥር 1 እግዚአብሔር ሆይ ይላል። ቁጥር 2 አምላኬ ሆይ ይላል። ቁጥር 3 አንተን ይላል እግዚአብሔርን። ቁጥር 4 እግዚአብሔር ሆይ ይላል። ቁጥር 5 አንተን። ቁጥር 5 እዛው ላይ አምላኬ ሆይ ይላል። ድጋሜ ቁጥር 6 እግዚአብሔር ሆይ ይላል። ቁጥር 7 እግዚአብሔር ሆይ። ቁጥር 8 እግዚአብሔር። ቁጥር 11 እግዚአብሔር ሆይ። መጨረሻው ቁጥር ላይ ሲጠቀልለው ሁሉ ምንድን ነው የሚለው? አምላክ ሆይ። ምን ትማራላችሁ ከዚህ ክፍል? ጸሎቱ ለማን ነው? ወደ እግዚአብሔር። የጸሎቱ ማዕከል ማን ነው? እግዚአብሔር ነው። ዳዊት ጸሎቱ ወደ ቅዱሳን አባቶች አይደለም፣ ወደ አብርሃም፣ ወደ ይስሐቅ፣ ወደ ያዕቆብ አይደለም፣ ከሱ በፊት ወደ ነበሩት ወደ አባቶች አይደለም፣ በታሪክ ሲነገሩ ስለነበሩት ወደ መላእክትም አይደለም፣ ወደ ማርያም ብትኖር ኖሮ ወደ ማርያም አይደለም፣ ወደ እናቱም አይደለም። አሁን ደግሞ በዚህ ዘመን አንዳንድ ሰዎች እንደሚያደርጉት ወደ ፌመስ ሰዎች ወደ መሐመድ ይላሉ። ወደዛም አይደለም። ወደ አሕዛብ አማልክት ወደ በዓልም አይደለም። ወደ ማን ነው? ወደ እግዚአብሔር ነው። ወደ እግዚአብሔር ነው። ወገኖቼ ሰዎች በዚህ ዘመን በእኛ ዘመን በአንድ ላይ በጋራ የሚጸልዩበት ዘመን መጥቷል። አምላክ ሼር የሚያደርጉበት
ሰበብ ይፈልጉና ከተለያየ ሃይማኖት ብንጸልይም ሁሉም ጸሎት ወደ አምላክ ነው የሚደርሰው ይሉናል። መንገዶች ሁሉ ወደ ሮም ነው እንዲሉ ጸሎቶች ሁሉ ወደ አንድ አምላክ ናቸው ይሉናል። አንዱን እግዚአብሔርን ከሌሎች ፍጡር ከሆኑ አማልክት እኩል ለቆጠሩት ለግል ጥቅማቸው ላዋሉት ጌታ እንዳለው ወዮላቸው። እግዚአብሔር ብቻውን አምላክ ነው። ጸሎት ወደ እርሱ ብቻ ነው። ምንም አይነት ኢንተርሴክሽን የለንም። የምንገናኝበት ገመድም የለንም። ወደ እርሱ ወደ አምላካችን ወደ እግዚአብሔር በልጁ በኩል ያልሆነ ጸሎት፣ ወደዛ መዳረሻው ያልሆነ ጸሎት እመኑኝ የዲያብሎስ የአምልኮ ግብር ብቻ ነው። ብርሃን ከጨለማ ህብረት እንደሌለው ሁሉ የብርሃን ጸሎት ከጨለማ ጸሎት በጭራሽ ህብረት የለው። በጭራሽ። ይህ እኮ መጽሐፍ ቅዱሳችን ላይ በግልጽ የተቀመጠ ነው። ዳንኤል በቀን 3 ጊዜ ወደ ማን ይጸልይ ነበር? ወደ እግዚአብሔር ይጸልይ ነበር። አንድ ቀን የአምልኮ ድግስ አዘጋጁለት። ምን አሉት? ዛሬ የሆነ ጣዖት አለ የሚመለክ፣ ብቻ ኑና ምን አድርጉ? ስገዱ። እነ ዳንኤል በዛ ሰዓት ሄደው በዛ አደባባይ ላይ እግዚአብሔር ሆይ ለአንተ ነው የምንሰግደው ብሎ መስገድ አይችሉም ወይ? እናውቃለን እዚህ ጋር አማልክት አለ፣ እዚህ ጋር የተቀመጠ አንድ ጣዖት አለ። ነገር ግን እኛ ትኩረታችን ወደ አንተ ነው፣ ወደ እግዚአብሔር ነው፣ እንሰግድልሃለን ማለት አይችሉም ወይ? ኖ፣ አደባባዩና መድረኩ ሼር የሚደረግ አይደለም። የክርስቲያን ጸሎት ወደ እግዚአብሔር ብቻ ነው። ማዕከሉ እግዚአብሔር ብቻ ነው። ማዕከሉ እግዚአብሔር ብቻ ነው። የእናንተ ጸሎት ማዕከሉ ማን ነው? ማዕከሉ ማን ነው? በእኛ ዘመን ብዙ ሰዎች ቤተክርስቲያን ውስጥ ማዕከሉ ራሳቸው ናቸው። ማዕከሉ ማን ነው? ለአንዳንዶች ማዕከሉ ሰይጣን ነው። ማዕከሉ ማን ነው? ነፍሴን ወደ አንተ አነሳለሁ። ልክ አውሮፕላን ወደ አንድ መዳረሻ ለመድረስ ሲጀምር ከፍ ብሎ እንደሚበር ለመብረር እንደሚነሳ ዳዊት ነፍሱን ያነሳታል። ወደ ማን? ወደ አንተ። ወደ ማን? ወደ እግዚአብሔር። ወደ እግዚአብሔር ነፍሳችንን ባናነሳ፣ ነፍሳችንን ልባችንን ሳናነሳ እጃችንን ብናነሳ፣ አይናቻችንን ብናጋጥጥ ግብዝ ከመሆን ያለፈ ምን ትርፍ አለው? ከግብዝነት ያለፈ ለታይታ ከመሆን ያለፈ ምን ትርፍ አለው? ዳዊት ይሄ ልማዱ ይመስላል። ምዕራፍ 84 ዳዊት እዛው መዝሙረ ዳዊት ምዕራፍ 86 ቁጥር 4 ላይ እንደዚህ ይላል፣ የባህሪያን ነፍስ ደስ አሰኛት ጌታ ሆይ ነፍሴን ወደ አንተ አነሳለሁና። 143 ቁጥር 8 መዝሙረ ዳዊት ነፍሴን ወደ አንተ አንስቻለሁና የሚሄድበትን መንገድ አሳየኝ። ዳዊት ነፍሱን ወደ እግዚአብሔር ያነሳል። አይኑን ብቻ አይደለም፣ እጁን ብቻ አይደለም፣ ነፍሱን። ምን ማለት ነው? ነፍሴን አነሳለሁ ማለት ለአንተ ተገዝቻለሁ፣ አምኛለሁ፣ እንዲሁም ካንተ የምጠብቀው አንድ ነገር አለ። ወገኖቼ ጸሎታችሁ እንዲህ ነው? ጸሎታችን እንዲህ ነው? ነፍሳችን ወደ እግዚአብሔር እየበረረች እየገሰገሰች እየሮጠች ተነስታ ከፍ ብላ ሙሉነቷን ሰጥታ ከእግዚአብሔር ጠብቃ፣ እንደዛ ነው። መዝሙረኛው የበለጠ ቅርብ ግንኙነት ከእግዚአብሔር እንዳለው ለማሳየት ምን እንደሚል አይታችኋል? ቁጥር 2 ላይ አምላክ ሆይ ነው እንደሚለው። ምን እንደሚለው? አምላኬ ሆይ። አምላኬ ማለት ምን ማለት ነው? የኔ አምላክ። ከእግዚአብሔር ጋር ግንኙነት አለኝ እያለ ነው። የኔ አምላክ ይለዋል። የኔ አምላክ አምላክ። የትሁት ሰው ጸሎት እግዚአብሔርን ማዕከል ያደረገ፣ ራስን ሙሉ በሙሉ በመስጠት የታጀበ፣ በእግዚአብሔር ላይ በመተማመን የሚደረግ ነው። አድመጣችሁኛል?
የትሁት ሰው ጸሎት እግዚአብሔርን ማዕከል ያደረገ ራስን ሙሉ በሙሉ በመስጠት የታጀበ በእግዚአብሔር ላይ በመተማመን የሚደረግ ነው። ከዚያም ይቀጥላል ዳዊት አንተን ተስፋ የሚያደርጉ ከቶ አያፍሩም ይላል። ሁለት የሚያወዳደራቸው ነገሮች አያችሁ። አያፍሩም። ቁጥር 4 ደግሞ ምን ያደርጋሉ? ቁጥር 3 ሁለተኛው ክፍል ላይ ምን ያደርጋሉ? ያፍራሉ። አያፍሩም፣ ያፍራሉ። የማያፍሩት እነማን ናቸው? እግዚአብሔርን ተስፋ የሚያደርጉ። የሚያፍሩት ያለ ምክንያት ተንኮለኞች የሆኑ በዚህ ክፍል መሰረት ደግሞ ጠላቶቼ ብሎ የገለጻቸው። የማያፍሩት ከቶ አያፍሩም የሚለው ቃል ጸሎት አይደለም፣ ማረጋገጫ ነው፣ ማስረገጫ ነው። ከቶ አያፍሩም። እግዚአብሔርን ተስፋ የሚያደርጉ ከቶ አያፍሩም። ይሄ እውነት ነው፣ እያስረገጠ ነው። ተስፋ ማድረግ የሚለው ቃል በኦሪጂናሉ ቋንቋ ዝም ብሎ ቁጭ ያለን ሰው የሚገልጽ አይደለም። ኢንስቴድ ልክ አንድ አስተናጋጅ ቆሞ እንደሚጠብቅ፣ ከዛ የሆነ ነገር ሰው ሲፈልግ ሄዶ እንደሚያስተናግድ፣ የሆነ ነገር ሰው ሲጠራው ሄዶ እንደሚያስተናግድ አክሽን ላይ ያለ አጠባበቅን ነው የሚያሳየው። ቁጭ ብሎ የሚጠብቅን ሳይሆን የሚያገለግልን አይነት አጠባበቅ። ዳዊት አንተን ተስፋ የሚያደርጉ ከቶ አያፍሩም ሲል፣ አዎ እጠብቅሃለሁ፣ ከዛስ ምን አደርጋለሁ? አገለግላለሁ። ከዛስ ምን አደርጋለሁ? መስራት ያለብኝን በሙሉ ምን አደርጋለሁ? እሰራለሁ። አንተን ተስፋ የሚያደርጉ አክቲቭሊ እያገለገሉ ይጠብቁሃል፣ ከቶም ደግሞ ያፍራሉ፣ አያፍሩም። ቁጥር 4 እና 5 እንዲህ ብየዋለሁ እኔ የምሪት ጸሎት። ቅዱስ ዳዊት የእግዚአብሔርን ምሪት ምን ያህል እንደሚፈልግ ተመልከቱ። ምን ያህል አጽንኦት ለመስጠት እንደፈለገ የምታውቁት ቃላቶቹን ይደጋግማቸዋል። አንደኛ ምንህን? አካሄድህን። ሁለተኛ መንገድህን። ሶስተኛ እውነትህን። አካሄድህን፣ መንገድህን፣ እውነትህን። እግዚአብሔርን መምሰል ጥበብ ይህ ነውና እግዚአብሔርን የመምሰል ጥበብ በዚህ ውስጥ ነው ያለው። አካሄዱን በመማር መንገዱን በመሻት ትምህርቱን በመማር በዛ ውስጥ ነው ያለው። ሐዋርያው ጳውሎስ ከመዝሙረኛው ጋር የተስማማ ይመስላል። ቲቶ ምዕራፍ 2:12 ላይ ሁላችንም እናውቀው ቃል ድነት የሚገኝበት የእግዚአብሔር ጸጋ ለሰዎች ሁሉ ተገልጧልና ይህም ጸጋ በኃጢአት መኖርና ዓለማዊ ምኞትን ክደን በአሁኑ ዘመን ራሳችንን በመግዛትና በጽድቅ በእውነተኛ መንፈሳዊ ሕይወት እንድንኖር ምን ያደርገናል? ያስተምረናል። ምን ያደርገናል? ያስተምረናል። ስለ ውጪ ማንነት አይደለም እያወራን ያለ ነው። ረጅም ቀሚስ ስለመልበስ፣ ረጅም ፂም ስለመያዝ፣ ስለ ውጪ ማንነት አይደለም እያወራን ያለ ነው። ስለዛ አይደለም። ስለ ውስጥ፣ ስለ መንፈሳዊ ሕይወት፣ ስለ ውስጥ ማንነት መቀየር፣ የእግዚአብሔርን መምሰል ሚስጥር እሱ ነውና እያጠናው አንድ ሰባኪ እንደዚህ የሚል ደስ የሚል አባባል ብሏል። እውነተኛ እግዚአብሔርን መምሰል ማለት ለእግዚአብሔር ሕግ በውጪ መልክ መታዘዝ ብቻ ሳይሆን እግዚአብሔር ራሱ በመንፈሱ አማካኝነት ሕጉን በአንድ ሰው ሕይወት ውስጥ እንዲተገብር ሲያደርገው ነው። የእግዚአብሔር መንፈስ አሰራር ሲኖር ማለት ነው። የእግዚአብሔር መንፈስ አሰራር እግዚአብሔርን ወደ መምሰል ሲያስተምር፣ አካሄዱን ሲያቀና ማለት ነው። ዳዊት ምዕራፍ ቁጥር 4 እና 5 ላይ የምሪት ጸሎቱን ይጨርስና ቁጥር 6 እና 7 ላይ የኑዛዜ ጸሎት ይጀምራል። ይሄ ጸሎት ደግሞ እኔ ያስብ አታስብ፣ ያስታውስ አታስታውስ ጸሎት ብየዋለሁ። ምን አስብ ይላል? ምን አስታውስ ይላል? እግዚአብሔር ሆይ ምሕረትህና ፍቅርህን ምን አድርግ? አስብ። እነዚህ ከጥንት የነበሩ ናቸው። ምንን ደግሞ አታስብ? የልጅነት ኃጢአት መተላለፌን ምን አታርግ? አታስብ።
ምሕረትን አስብ፣ ኃጢአቴን አታስብ። ይህን ዳዊት ሲጸልይ አንድ ነገር ተረድቷል። እግዚአብሔር ምሕረቱን ሲያስታውስ ወዲያው ኃጢአትን በሙሉ ይረሳል። እዚህ ክፍል ላይ የምታዩት ምሕረትን የሚለው ቃል 2 ጊዜ ነው የተጠቀሰው በኦሪጂናል ባይብሉ። ምሕረትን ይላል። ሁለተኛው ቃል ደግሞ ፍቅርን የሚለው ቃል ፍቅርህን ብቻ አይደለም የሚለው ፍቅሮችህን ነው የሚለው። በብዛት ገልጾታል። ዳዊት አጽንኦት መስጠት የፈለገ ይመስላል። የእግዚአብሔር ፍቅር በአንድ የሚገለጥ አይደለም። ከመብዛቱ ከትልቅነቱ ከኃያልነቱ የተነሳ ምኑ ነው ፍቅሮችህ ይለዋል። የእግዚአብሔር ምሕረት በአንድ የሚገለጽ አይደለም፣ ኃያል ስለሆነ ምሕረትን ከዚህ የምናየው ዳዊት እያወራ ያለው ስለ እግዚአብሔር ጥልቅ ኪዳናዊና ከጥንት ከዘላለም ስለነበረው ለሕዝቡ ስላለው ፍቅር ነው። እግዚአብሔር የራሱ የሆነውን የግሉ ያደረገውን ሕዝቡን ስለወደደበት ፍቅር። ዳዊት አይታችኋል። እግዚአብሔር ሆይ መጠን አስበኝ ይላል። ዳዊት ኃጢአቱን ይቅር እንዲባልለት ያቀረበው ምክንያት ከነዚህ ውስጥ የቱ ነው? እግዚአብሔር ሆይ እንደ ኃጢአቴ ቁጥር ማነስ ይቅር በለኝ ወይም አስበኝ። እግዚአብሔር ሆይ እንደ ኃጢአቴ ክፋት ማነስ፣ እግዚአብሔር ሆይ እንዳቀረብኩት ምጽዋት ብዛት፣ እግዚአብሔር ሆይ እንዳቀረብኩት የአስራት ብዛት፣ እግዚአብሔር ሆይ ለድሆች እንዳደረግኩት ደግነት ብዛት አስበኝ ያለው አይደለም በጭራሽ። እንደምን? እንደ ቸርነት እና ምሕረት። እንደማን ቸርነት እና ምሕረት? እንደ እግዚአብሔር የእግዚአብሔር ይቅርታ፣ የእግዚአብሔር ምሕረት ከእርሱ የሚመነጭ ቸርነቱን ማብዛት ከእሱ የሚመነጭ እንጂ ሐዋርያ ጳውሎስ እንዳለው እኛ ካደረግነው አንዳች ስራ አይደለም። ይቅርታ ማለት ምን ማለት ነው? እግዚአብሔር ይቅር አለ ማለት ምን ማለት ነው? እግዚአብሔር ይቅር አለ ማለት እግዚአብሔር ኃጢአትን ፈጽሞ እንዳልተደረገ የሚረሳበት ፍቅሩን የሚገልጥበት አስደናቂ የእግዚአብሔር የጸጋው ተግባር ነው። እንዳልተደረገ ይረሳዋል። እንዳልተፈጸመ እግዚአብሔር እንደ ምሕረቱና እንደ ቸርነቱ ብዛት መተላለፋችንን ኃጢአታችንን ሁሉ ይቅር ይበልልን። ቁጥር 8 እስከ 10 ዳዊት የሚያሰላስለውን እውነት ይነግራታል ለነፍሱ። ዛሬ ደግሞ እኛ በጉባኤ እናነበዋለን። ቁጥር 8 እግዚአብሔር መልካምና ቅን ነው፣ ስለዚህ ኃጢአተኞችን በመንገድ ይመራቸዋል፣ ዝቅ ያሉትን በፍትህ ይመራቸዋል፣ ለትሑታንም መንገድን ያስተምራቸዋል። ኪዳኑና ስርዓቱን ለሚጠብቁ የእግዚአብሔር መንገድ ሁሉ ቸርነትና እውነት ናቸው። አንደኛ ኃጢአተኞችን፣ ሁለተኛ ምን ያሉትን? ዝቅ ያሉትን፣ ሶስተኛ ትሑታንን፣ አራተኛ ኪዳኑና ስርዓትን ለሚጠብቁ ይላል። ቀድሞ እግዚአብሔር ሆይ ምራኝ እያለ እየጸለየ ነበረ። ተመልሶ ደግሞ የእግዚአብሔርን የኪዳን ቃል የእግዚአብሔርን እውነት ያስታውሳል። ለነፍሱ ይነግራታል። ነፍሴ ሆይ እውነት ነው፣ እግዚአብሔር እንዲመራኝ ይጸልያለሁ። እግዚአብሔር ሆይ በመንገድ አስተምረኝ፣ እውነትህን አስተምረኝ፣ መንገድን አስተምረኝ። ግን እነማንን ነው እግዚአብሔር ደግሞ ይመራው? አንደኛ ኃጢአተኞችን። ምን አይነት ኃጢአተኞችን? ዳዊት ራሱን ኃጢአተኛ ብሏል። አሁን ደግሞ ኃጢአተኞችን ብሎ ያሰፋዋል። ወገኖች ሁለት አይነት ኃጢአተኞች አሉ፣ የጸደቁና ያልጸደቁ ኃጢአተኞች። በቤተ ክርስቲያን ታሪክ እኛ ፕሮቴስታንት ስለሆነ የፕሮቴስታንት ሪፎርሜሽን የጀመረው ሉተር እንደዚህ ይላል፣ ኃጢአተኛም ጻድቅም ይለዋል ክርስቲያንን። ያልጸደቀውን ክርስቲያን ያልሆነውን ሰው ኃጢአተኛ ነው። ክርስቲያን የሆነውን በጌታ ያመነውን ደግሞ ኃጢአተኛም ጻድቅም ይለዋል። ሳይመልቲኒየስሊ በአንድ አይነት ጊዜ። እኛ በጌታ በኢየሱስ ክርስቶስ ሥራ አምነን የጸደቅን ምኖች? ኃጢአተኞች፣ ትሑታን ኃጢአተኞች። ሁለተኛ ዝቅ ያሉትን ትሑታን፣ ኪዳንና ስርዓቱን የሚጠብቁ
እግዚአብሔር ምን ያደርጋቸዋል? አንደኛ በመንገድ ይመራቸዋል፣ ሁለተኛ በፍትህ ይመራቸዋል፣ የእግዚአብሔርን እውነት ያስተምራቸዋል። እንዴት ለኃጢአተኞች ፍትህ ግን አይከብድም? ለኃጢአተኞች ፍትህን ማስተማር፣ የእግዚአብሔርን መንገድ ማስተማር። ይህ እግዚአብሔር ፍጹምና ፍትሃዊ መንገዱን የሚገልጠው ለኃጢአተኞች ስለሚወዳቸው ነው። ለነሱ ጥቅም ነው፣ መንገዱን ይማሩ ዘንድ። ወገኖች እግዚአብሔር መንገዱን ባያስተምራችሁ፣ እግዚአብሔር በቀናው መንገድ ለመምራት ቃሉን ባይገልጥላችሁ፣ እውነቱን ባያስረዳችሁ ምን ያህል በጠፋችሁ ነበር። ለኛ ለኃጢአተኞች የእግዚአብሔር መንገድ ባይገለጥልን፣ እንደኛ ላሉ በክርስቶስ ለዳኑ ኃጢአተኞች መንፈስ ቅዱስ ባፈሰሰው ትሕትና ጸጋው ለበዛልን በእግዚአብሔር ኃይል በእኛ መልካሙን ስራ ጀምሮ ኪዳንና ስርዓቱን ለመጠበቅ የጠራን እግዚአብሔር ከፍቅሩና ከቸርነቱ የተነሳ እውነት የሆነው መንገድ እንደሚገልጠው እውነተኛውን መንገድ እንደሚገልጠው ተስፋ ሰጥቶናል። በዚህ ቃል ላይ እግዚአብሔር ከተናገረ ደግሞ ይፈጽማል። እኛ ግን እንጸልይ፣ በትህትና ወደፊት እንቅረብ፣ ምራኝ እንበል። እግዚአብሔርን ምሪት ለመቀበል መጓጓት አለብን፣ መፈለግ አለብን። ነፍሳችንን ወደ እግዚአብሔር ማቅረብ አለብን፣ ማስሮጥ አለብን፣ መሻት አለብን። እችላለሁ በቃኝ የሚል ሰው እንዴት ከእግዚአብሔር ይቀበላል? በቃኝ የሚል ሰው ከእግዚአብሔር እንዴት ይቀበላል? አዎ መንገዱን አውቄበታለሁ፣ አዎ በዚህ መንገድ ነው፣ ከዛ እንደዚህ ነው፣ ከዛ እንደዚህ ነው የሚል ሰው እግዚአብሔር መጥቶ እንዴት ይመራዋል? እግዚአብሔር ይርዳን። የዳዊት ሁለተኛውን ጸሎት ቁጥር 11 እግዚአብሔር ሆይ ኃጢአቴ ታላቅ ነውና ስለ ስም ይቅር በልልኝ ይላል። ኃጢአቴ ምንድነው? ኃጢአቴ ምንድነው? ዳዊት መጀመሪያ ኃጢአቱን ተናዟል እኮ የልጅነቴን ኃጢአት መተላለፌን ብሏል። ነገር ግን አንድ ነገር ተረዳ። ሲያየው ሲመለከተው ኃጢአቴ ምን ያህል ትልቅ ነው፣ ምን ያህል ታላቅ ነው። እምነቱ የጨመረ ሰው ይመስላል። በእግዚአብሔር ላይ ያለው እምነት የጨመረ ሰው ነው ይመስላል፣ የቀነሰ ሳይሆን። ለምን መሰላችሁ? መጀመሪያ እንደ ምሕረትና እንደ ቸርነት መጠን አስበኝ ነበር ያለው። እዚህ ጋርስ እንደምን ስለ ስምህ ይቅር በልልኝ። ሞር ይጠጋል፣ ሞር እምነቱ ያድጋል። ለምን ግን ከምሕረትና ቸርነት አልፎ ላቅ አደረገው? ኃጢአቱ ታላቅ ስለሆነ። ኃጢአቱ ምን ያህል ታላቅ ነው? ምን ያህል ታላቅ ነው? ምናልባት የኛም የኃጢአታችንን ጥልቀት የክፋታችንን ብዛት የምንረዳው አንድ ቀን ራሳችንን መንግስተ ሰማይ ዞር ብለን ስናይ ይሁን፣ በንጹህ ማንነት ማለት ነው። አሁን ሳይሆን እግዚአብሔር በቃሉ የኃጢአት ይቅርታ ተስፋን ባይሰጠን ኖሮ ይሄን ታላቅ ኃጢአት ከላያችን ላይ ማን ያዋረድልን፣ ዝቅ ያደርግልን፣ ያነሳልን ነበር? ኃጢአታችን ምን ያህል ታላቅ እንደሆነ ታውቃላችሁ ወገኖች? ምን ያህል ታላቅ እንደሆነ ታውቃላችሁ? ምን ያህል እንደገዘፈ ታውቃላችሁ? ምን ያህል የጠለቀ እንደሆነ ከስር መሰረቱ እንደሆነ ታውቃላችሁ? የተከፈለውን ዋጋ መመልከት። የተከፈለው ዋጋ የኃጢአታችንን ጥልቀት ያሳያል። የክርስቶስ ኢየሱስን ደም ኮስት ያደረገ ያስከፈለ የኃጢአት ብዛት የእርሱ የመስቀል ታላቅ ውርደት የሚያሳየው የእኛን ክቡር ፍጥረት፣ ማማር ፍጥረት፣ ንጹህ መሆን ፍጥረት ሳይሆን የኃጢአታችንን ጥልቀት ከፍጥረታችን በበደላችንና በኃጢአታችን ሙታን መሆናችንን የቁጣ ልጆች መሆናችንን ነው የሚያሳየው። እግዚአብሔር ላይ ማመጽ፣ ልጁን መግደል፣ ይህ ሁሉ ኃጢአት፣ ይህ ሁሉ አመጽ። ሮሜ ምዕራፍ 3 ቁጥር 10 ላይ እንደዚህ ይላል፣ ጻድቅ የለም አንድስ እንኳ ይላል። አንድስ እንኳ የሚለው ቃል ጻድቅ የለም ብለን በቀላሉ እንዳንሄድ እያንዳንዱ ሰው ይላል፣ ሁሉም ተሳስተዋል፣
ሁሉም ተሳስተዋል፣ ከእግዚአብሔር ርቀዋል። እንደዚህ ይላል፣ እግዚአብሔርን የሚፈልግ የለም አንድስ እንኳን። የኃጢአታችን ትልቅነት ከእግዚአብሔር ያራቀን፣ በእግዚአብሔር ላይ አመፀኛ ያደረገን አንድ ሰባኪ እንደዚህ ይላል ስለ ኃጢአተኝነት ሲያወራ፣ ኃጢአት ወደ እግዚአብሔር መንገዱን ቢያገኝ ኖሮ እግዚአብሔርን ይገለዋል። ኃጢአት ወደ እግዚአብሔር መንገዱን ቢያገኝ ኖሮ ከዙፋኑ ላይ ያወርዷል። ኃጢአት ወደ እግዚአብሔር ልጅ መንገድ አግኝቷል፣ ገሎታል ይለዋል። ይሄ ስለሆነ ውጭ ስላለ ሰው አይደለም እያወራ ያሉት፣ እኛ ውስጥ ስላለ ፖቴንሻል እግዚአብሔር ይርዳል። ኃጢአተኝነት ነገር ግን ምንድነው ታውቃላችሁ? ኃጢአትን ምን ያህል ብታገሱት፣ ምን ያህል ብታተልቁት፣ ምን ያህል እንዴት ነው ብላችሁ ከአይምሯችሁ በላይ እንደ ዳዊት ቢሆን አንድ ተስፋ ግን አለ። አንድ ተስፋ አለ። የእግዚአብሔር ይቅርታ በእጅጉ ይልቃል። በእጅጉ አይወዳደርም፣ በእጅጉ ይበልጣል። እንደዚህ እግዚአብሔር ኃጢአቴ ታላቅ ነው ያለው ዳዊት መዝሙር ምዕራፍ 103 ቁጥር 10 እስከ 12 ላይ እንደዚህ ይላል። ከቻላችሁ ከፍተን ማንበብ እንችላለን። እንደ ኃጢአታችን አልመለሰልንም፣ እንደ በደላችን አልከፈለንም። ሰማይ ከምድር ከፍ እንደሚል እንዲሁ ለሚፈሩት ምሕረቱ ታላቅ ናት። ምስራቅ ከምዕራብ እንደሚርቅ መተላለፋችንን በዚያው መጠን ከኛ አራቀ። የእግዚአብሔር ምሕረት ከኃጢአታችን የላቀ ከበደላችን የተለቀ ነው። ትንቢተ ሚክያስ ምዕራፍ 7 ከቁጥር 18 እስከ 20 ያለውን አንብቡት። በጣም የወደድኩት ቃል ነው። የርስቱን ትርፍ ህዝቡን ማለት ነው ኃጢአት ይቅር የሚል የሚምር እንዳንተ ያለ አምላክ ማን ነው? ለዘላለም አትቆጣም፣ ነገር ግን ምሕረት በማድረግ ደስ ይላል። ተመልሰ ትራራለህ፣ ኃጢአታችንን በእግሮች ትረግጣለህ። በደላችን ሁሉ ወደ ጥልቁ ባህር ትጥላለህ። ሃሌሉያ። አንዲት ሚሽነሪ ስለ እግዚአብሔር ምሕረት ስትናገር እንደዚህ ብላለች። የእግዚአብሔር ምሕረት ማለት ልክ አንድ ሰው አንድን ድንጋይ ወደ ባህር ወርውሮ አንድ ታፔላ አቁሞ እንደሄደ ነው። ታፔላው ላይ ምን የሚል ጽሑፍ አለ? ከዚህ ባህር ውስጥ ይህንን ድንጋይ ማውጣት አይቻልም የሚል። ምን ማለት ነው? እግዚአብሔር ኃጢአታችንን ባህር ውስጥ ከወረወረ በኋላ ተመልሶ አያዩ። ምን ያህል ታላቅ ነው ምሕረቱ! ማንም ሰይጣንም አያወጣውም፣ እግዚአብሔርም አያወጣውም፣ እኛም አናወጣውም። ምሕረቱ እጅግ የላቀች ናት። ምሕረቱ እጅግ የገዘፈች ናት። ምን ያህል ኃጢአታችን ታላቅ ቢሆን ምሕረቱ እጅግ ታላቅ ናት። አንደኛ ዮሐንስ ምዕራፍ 2:12 ላይ ዳዊትን ያየ ይመስላል ስለ ስም ይቅር በለኛል ያለው። አንደኛ ዮሐንስ 2:12 ላይ እንደዚህ ይላል፣ ኃጢአታችሁ ስለ ስሙ ተሰርዮላችኋል። ስለ ስሙ አንድ መዝሙር አለ ሰሞኑን የወጣ ባለፉት 2 ዓመት። ያንተ ምሕረት ከማን ጋር ሊስተያይ? ከፈጠርከው ፍጥረት ከምድር ወይ ሰማይ የሚስተካከል ማን አለ በውኑ? አባቴ ምሕረት ያክላል አንተ። ምሕረቱ እንዴት ታላቅ ናት! ምን ያክል ኃጢአታችን ቢተልቅ በኢየሱስ ስም ላመኑ በሙሉ ኃጢአታቸው አንድ ሳይቀር ሙሉ በሙሉ ይቅር ተብሎላቸዋል። ቅንጣት ሳትቀር የኢየሱስን ደም አልፎ የሚሄድ ምንም ኃጢአት የለም ይቅር ላልለት። በዚህ መካከል ዳግም ያልተወለዳችሁ አላችሁ፣ ኃጢአታችሁ ይቅር ያልተባለላችሁ። ጌታ ሆይ እርኩስ ነኝ፣ የኔን ኃጢአት አየኸው፣ ምን ያህል ይሸታል፣ ምን ያህል ይገማል፣ ማን ያነጻኛል? እርኩሰቴ ልቋል። አዎ ለመንጻት ፈልጋለሁ፣ ነገር ግን ብዙ ነው። አንተ ብትመጣ ራሱ የምታነጻኝ አይመስለኝም። አዎ ክርስቶስ ልካል፣ እሱ ራሱ ግን የሚያነጻኝ አይመስለኝም። በጣም ቆሽሻለሁ፣
ኃጢአቴ እስከ ሕይወቴ ዘመን ፍጻሜ ድረስ ይከተለኛል፣ ከምንም ከዚህ እስራት ሊያወጣኝ የሚችል የለም የምትሉ አላችሁ? ኃጢአታችሁን ሁሉ ለዘላለም የሚረሳ እስከ መፈጠሩ የሚተው አዳኝ አምላክ በሰማያት አለ። ወደ እርሱ ሩጡ ወገኖቼ። ይሄ እኮ ነው ወንጌሉ አይደለ? ጌታችን ኢየሱስ ክርስቶስ ወደ ምድር መጣ። ጌታችን ኢየሱስ ክርስቶስ መጽሐፍ እንደሚል ሞተ። ጌታችን ኢየሱስ ክርስቶስ መጽሐፍ እንደሚል በሶስተኛው ቀን ተነሳ፣ ወደ አባቱ አረገ። አዎ ኃጢአታችንን በመስቀል ላይ ይዞ ሲሰቀል ኃጢአታችንን ወሰደ። ነገር ግን ኃጢአታችንን እንደቀበረ በምን ታውቃላችሁ? ነገር ግን ኃጢአታችንን ነገ እንደማያስታውስን፣ ኃጢአታችን ይቅር እንደተባለ በምን እንደምታውቁ ታውቃላችሁ? ክርስቶስ ተነስቷል። እሱ ባይነሳ ኖሮ ኃጢአታችን የት እንዳለ እንኳን እርግጠኛ አንሆንም ነበር። ኃጢአታችን ዋጋ እንደተከፈለለት እርግጠኛ የሆነው ጌታችን ሞትን ድል አድርጎ ሲነሳ አዎ ከፍዬዋለሁ አለ። አዎ ጨርሼዋለሁ፣ አዎ ፈጽሜዋለሁ። እንደምን መሰላችሁ? ይህ ምሳሌ ልስጣችሁ። ጌታ በተነሳ ቀን እንደዚህ ነው የተፈጠረው። አንድ ሰው ላጠፋው ጥፋት ወደ እስር ቤት ገባ እና ቅጣቱን እየተቀበለ ነበረ። ያ ሰው ላጠፋው ቅጣቱን ተቀብሎ እንደጨረሰ በምን እንደምታውቁት? አንድ ቀን ተፈቶ ሲወጣ አይደለ? ጌታ ኢየሱስ ኃጢአታችንን ወስዶ መቃብር ቀርቶ ቢሆን ኖሮ ኃጢአታችን ምን ያህል ጊዜ እንደሚፈጅ ታውቁ ነበር? ምን ያህል ጊዜ እንደሚፈጅ። ነገር ግን መነሳቱ የጽድቃችን ማረጋገጫ ነው። ኃጢአታችን ሙሉ ለሙሉ ይቅር የሚባሉ ማረጋገጫ ነው። ሮሜ ምዕራፍ 4:7 መተላለፋቸው ይቅር የተባለላቸው ኃጢአታቸው የተሰረየላቸው ብፁዓን ናቸው። እንደዚህ ይላል፣ ኃጢአቱን ጌታ ከቶ የማይቆጥርበት ሰው። አስባችሁታል? ኃጢአቱን ጌታ ከቶ የማይቆጥርበት ሰው። ሃሌሉያ! ዳዊት ይህን ተረድቷልና ስለኛ አይደለም፣ ስላደረግነው መልካምነት አይደለም፣ ስለጓጠጥነው አይደለም፣ ገዳም ስለገባ ነው አይደለም፣ ስላደረግነው አስራት አይደለም፣ ስለዚህ አይደለም፣ ስለዛ አይደለም፣ ስለ ስሙ የጌታን ስም የሚጠራ ምን ያደርጋል? ይድናል። ይህም አጠቃላይ ልስጣችሁ። ዳግም የተወለዳችሁ የትሑት ጸሎት ጸልዩ። የትሑት ጸሎት እንዲህ ነው። እግዚአብሔርን ማዕከል ያደረገ ነፍስና ሁለመናን የሚያስገዛ በእምነት የሚደረግ በተሰበረ መንፈስ በኃጢአት ኑዛዜ የተሞላ የእግዚአብሔር እውነተኛ መንገድ የሚፈልግ የሚያደርግ እንዲሁም ደግሞ የእግዚአብሔርን ቃል እውነቱን የሚያሰላስል ነው። በዚህ መንገድ ጸልዩ። ልድገሙ። የትሑት ጸሎት እግዚአብሔርን ማዕከል ያደረገ ነፍስና ሁለመናን የሚያስገዛ በእምነት የሚደረግ በተሰበረ መንፈስ በኃጢአት ኑዛዜ የተሞላ የእግዚአብሔር እውነተኛ መንገድን የሚፈልግ እና እውነተኛ ቃሉን ኪዳኑን የሚያስታውስ ነው። ዳግም ላልተወለዳችሁ የመንግስተ ሰማይ መግቢያ መንገድ የኃጢአት ይቅርታ። ይሄንን ስል ዳግም ያልተወለዳችሁ እያልኩ ያሉት ቸርች ውስጥ ያላችሁ አሉ። የመንግስተ ሰማይ መግቢያ መንገድ የኃጢአት ይቅርታ ከእግዚአብሔር ዘንድ የሚሰጥ ነውና ምን ያህል ብትቆሽሽ እንደ በረዶ የሚያነጻ የልጁ የኢየሱስ ክርስቶስ ደም ዋስትናችን ነው። ወደ እርሱ ሩጥ፣ ወደ እሱ ውጪ፣ ወደ እሱ ሩጪ፣ ወደ እሱ ሩጥ። እሱ ያድናል፣ እሱ ያነጻል። ይሄ ነው የትህትና መንገድ። ከዛ ውጪ ትዕቢተኛ ኃጢአተኛ ያደርገናል። እንጸልይ።